ሰላም የዩቲዩብ ፋሚሊያን እንዴት ናችሁ? ማቲ ነኝ ከአልፋ ግራፊክስ። ዛሬ የምናየው ይሄን ፖስተር በስልክ ብቻ እንዴት እንደሰራው እያንዳንዱ ስቴፕ አሳያችኋለሁ። በስልክ ፖስተር ሎጎ፣ ባነር ምናምን መስራት ይቻላል። በደንብ ነው የሚቻለው። ፕሮፌሽናል የሆኑ ሎጎዎችን ባነሮችን መስራት ይቻላል። እነዛ እንዴት መስራት እንደምንችል እያንዳንዱን አሳያችኋለሁ። በስልክ ለመስራት የሚያስፈልጉ አፕሊኬሽኖች አሉ። ከዚህ በፊት ሰምታችሁ ከሆነ ያላቅም ምርጥ አፕሊኬሽኖች አሉ። ከነዛ ውስጥ ቶፕና በጣም ፕሮፌሽናል ደረጃ በቃ ፖስተር ይሁን ባነር ሎጎ መስራት የምንችልበት አፕሊኬሽኖች አሉ። አሁን በስልካችሁ ሁላችሁም ግራፊክስ ዲዛይን መማር የምትፈልጉ ከፎቶሾፕ ጋር ተመሳሳይ ነው ማለት አሰራሩና አንዳንድ ቱሎች ይለያሉ እንጂ ኮንሰፕቱ ተመሳሳይ ነው። ስልክ ቻላችሁ ማለት በፎቶሾፕ ምንም አያቅታችሁም። የምሬ ነው የምላችሁ። እኔ በፎቶሾፕ ከማወቅ በፊት በስልክ ነበር ሲሰራ የነበረው። ዛሬ አንድ ፖስተር እንሰራለን ማለት ነው አብረን። እያንዳንዱን ስቴፕ የምናስገባቸው ነገሮችን እንዴት አድርገን እንደምናስገባ ከየት እንደምናመጣ እያንዳንዱን አሳያችኋለሁ። የሚያስፈልጉ አፕሊኬሽኖች አንደኛ ፒክሴል ላብ የምትባል አፕሊኬሽን ከፕላይ ስቶር ሁሉንም ታገኙታላችሁ። ሁለተኛ ላይ ፒሲ አርት ከፕላይ ስቶር ታገኛላችሁ። ማለት እንዴት ማውረድ እንደምንችል ማሳየት ያው ብዙም አስፈላጊ አይደለም፣ ታውቃላችሁ ሁላችሁ። አፕሊኬሽን ከፕላይ ስቶር ብዙ ጊዜ ታወርዳላችሁ። ሶስተኛ ላይ የምታስፈልገን እቺ ናት፣ ፎቶ ሩም ትባላለች። አፕሊኬሽን አውርዱ። ደግሞ ያኛው ደግሞ አይቢክስ ፔንት ኤክስ፣ እቺን አስገቡ፣ ስልካችሁ ላይ ጫኑ። መጨረሻ ላይ ደግሞ ላይት ሩም ሁላችሁ ያው አላችሁ ያስባሉ፣ ላይት ሩም ስልካችሁ ላይ። ሌላ ደግሞ የሚያስፈልገን ፔንትረስት አውርዱ፣ እችንም አውርዱ። ያው ፔንትረስት የሚያስፈልገው ምንድነው ብዙም ኤዲት ለማድረግ ሳይሆን ባክግራውንዶችን አሪፍ ባክግራውንድ። እኔ አሁን ባክግራውንድ ከዛ ነው ላሳያችሁ። ባክግራውንድ እነዚህ አሁን ኳሊቲ ያላቸው ባክግራውንዶች ከየት ነው ያገኘዋቸው? ከፔንትረስት ነው። አሁን ቀድመን እነዚህ 4 አፕሊኬሽኖች ካወረድን በኋላ ሁላችሁ እሱ ላይ ሬዲ ማድረግ አለባችሁ። ሬዲ ካደረጋችሁ በኋላ ቀጥታ ባክግራውንድ ለማስተካከል ነው የምንሄደው። ፒሲ አርቱን እንከፍተዋል። ፕላስ ምልክቷን ታች ያለችውን ፕላስ ምልክቷን ከነካም በኋላ ምንድነው የምናደርገው? ቀጥታ ወደ ጋላሪ ነው የምንሄደው። ሲኦ ለምለው ነክተን ከዛ ወደ ጋላሪ ይወስደናል። ወደ ጋላሪ ከሄድን በኋላ ኦኬ ወደ ጋላሪ ከፍተናል። አሁን እነዚህ ከነዚህ ፎቶዎች እኔ መስራት የፈለኩት እቺን ባክግራውንድ ተጠቅሜ አንድ ፖስተር መስራት ፈለኩ። ለዛ እቺን ፎቶ እንጠቀመው። ባክግራውንዱን ይሄን ትንሽ ብሌር እናደርጋለን። አሁን ቀጥታ ፒክስላብ እንከፍተዋለን። ፒክስላብ ሲንከፍተው ባይ ዲፎልት መመጣው እንደዚህ ሆኖ ነው መጣልን። አሁን ቀጥታ ሳይዝ ነው አሳኝ እናድርግ። መጀመሪያ ላይ የፖስተሩ ሳይዝ እኔ መስራት የፈለኩትን ሳይዝ ለማድረግ ምንድነው የምናደርገው? እቺ 3 ጨረት ያለችው አለች ከላይ በኩል እቺን ስነካ ከዛ ውስጥ ምንድነው ኢሜጅ ሳይዝ የምትላለች። ኢሜጅ ሳይዝ እቺ ማለት ነው እነካለን። እኔ አሁን የፈለኩት 10 23 እና 12 80 በዚህ ሳይዝ መስራት ተፈለኩ እና ኦኬ እንላለን። አሁን ይሄ ተከፈተልን። በዚህ ስፔስ ላይ ነው የምንሰራው ማለት ነው። ፖስተሩ የምንሰራው እዚህ ጋር ነው። ይሄ ወርክ ስፔስ ይባላል። እዚህ ጋር መስራት እንጀምራለን። አሁን የሚያስፈልጉ ነገሮችን አሁን ባክግራውንዱን ነጭ ለማድረግ ቀጥታ ወዴት ነው የምንሄደው? ባክግራውንዱን ነጭ ለማድረግ እቺኛ አለች አይደለች? እሷን ነካለን። እሷን ነክተን ወደዚህ ይሄን ከነካን በኋላ ከለር የምትላለች እቺቱና ከለሯን ነካለን። ከዛ ቀጥታ ከላይ ግሪደን ሳይሆን ኖርማል ከላይ በኩል አድርገን ከዛ ወደታች ወደ ጎን አድርገን ምንድነው የምናደርገው? ነጭ እናደርጋለን። ነጭ ስፔስ ላይ ሲሰራ አሪፍ ስለሆነ ማለት ነው። አሁን የቅድሙን ብለር ያደረግነውን ፎቶ እቺን ፕላስ ምልክቷን ትታለቻ። እቺን ፕላስ ምልክቷን ነክተን ፎቶ ከጋላሪ እናስገባለን። ፍሮም ጋላሪ ለዛሬ በዚህ እናስገባ፣ ሌላ ጊዜ በዛኛው ያስገባ አሳያችኋለሁ። በዚህ እቺን ነክተን ወደ ጋላሪ እንሄዳለን። ቅድም ሴቭ ያደረግናት ኢሜጅ እዚች ጋር ትመጣለች። ኢሜጇን እንከፍታታለን። እንዲህ እንከፍታታለን። እዚህ ጋር ስህተት መስራት የሌለባችሁ ነገር ቢኖር እቺን ነክታችሁ ሳይዙን ለማሙላት እንዳትሞክሩ፣ ይበላሻል። እንዲህ ሲታደርጉ አያችሁ ለመጠን ዲስቶርት ይደረጋል፣ ይለጠጣል። ማይሆን ነገር ነው የሚሆነው። መንካት ያለባችሁ ሁለት አማራጭ ነው ያለው። አንደኛ እቺ መጨረሻ ላይ ያለችዋን እቺ መንካት ትችላላችሁ። እቺ ነክታችሁ እስቲ እንዲሳብ ማድረግ ትችላላችሁ። እንዲያርጋችሁ ማድረግ ትችላላችሁ። ካልሆነ ታች በኩል እንዲህ ስታደርጉ ከታች በኩል እቺ መሀላ ነክታችሁ ስታደርጉ ሪላቲቭ ሳይዝ የምትላለች እቺ ማለት ነው ትታለቻ። ሪላቲቭ ሳይዝ እሷን ነክተን ዊድዝና ሄቱ የፎቶን እዚህ ጋር አሁን ያስገባናትን ጥቅል አድርገን ዊድዝ ሄቱን ሙሉ እናደርጋለን። እሱም አለ ማለት መጣለን ማለት ነው። አሁን እቺን ፎቶ መስራት ስንጀምር እንዳይንቀሳቀስብን መሀል አድርገን እንቆልፋለን። ምክንያቱም ስንሰራ ወዲህ ወደ እንዳይሆን ማለት ነው። አሁን መስራት የፈለግነውን ፎቶ ከጋላሪው እናመጣለን። መስራት የፈለኩት አንድ ፎቶ አለ። እሱን ፎቶ ከጋላሪ እናመጣለን። እሱም ባክግራውንድ ሪሙቭ እንዴት እንደምታደርጉ ላሳያችሁ። እኔ አሁን ፎቶ ላምጣ። መጀመሪያ ጋላሪ ይሄው ፎቶ
ከጋላሪ አምጥቻለሁ። ይህም ባክግራውንድ የሌለ ነው። አሁን ባክግራውንድ ያለው ፎቶ ነው ነበር እና እንዴት ነው ባክግራውንድ ሪሙቭ ማድረግ የምንችለው ብላችሁ ከጠየቃችሁ እችን ቅድም ፎቶ ሩም ካወረዳችሁ በኋላ ፎቶ ሩማን ትከፍታላችሁ። እንደዚህ ዳታ ያስፈልጋል። በዳታ ነው ሪሙቭ የምታደርጉት። ከከፈታችሁ በኋላ ባክግራውንድ ሪሙቭ ለማድረግ የፎቶን ባክግራውንድ ሪሙቭ ለማድረግ ፎቶ ሩም እንጠቀማለን። ፎቶ ሩም እንከፍታለን። ከዛ እንዲህ ከመጣለን በኋላ ባክግራውንድ ሪሙቭ ወይም ሪሙቭ ባክግራውንድ የምትል ትመጣለች። እሷ እንነካለን። ከነካም በኋላ ወደ ጋላሪ ገብተን ፎቶ ባክግራውንድ እኛም ሪሙቭ ለማድረግ የፈለግነው ባክግራውንድ ያለው ፎቶ እዚህ ጋር እናመጣዋለን። ስናመጣ እንደዚህ ይመጣል። አሁን ዳታ ስለሌለ ሪሙቭ አድርግም። ዳታ ካለ እኔ አሁን ዳታ አልከፍትም። መጀመሪያ ላይ ሪሙቭ አድርጌ ስለሆነ ማለት ነው ይከብዳችሁ። ሪሙቭ እንዲህ ካረ ከሆነ በኋላ ራሱ አውቶማቲካሊ ባክግራውንድ ሪሙቭ ያደርጋል። ከዛ ሴቭ ምትል ትመጣለች። ሴቭ ታደርጋላችሁ። አሁን ይሄ ሴቭ ሆኖ እንደዚህ መጥቶልናል። አሁን ይሄን ፎቶ ነው መስራት የምንጀምረው። ትንሽ ሳይዞን አሬንጅ እናድርግና እንቆልፈው። ከዛ እንዳይንቀሳቀስብን ማለት ነው። እቺ የምንቆልፈው ለምሳሌ የሆነ ነገር የሰራው እንዲህ ካደረኩ ይንቀሳቀስብኛልና ካስቀመጡት ቦታ ወደ ሌላ ቦታ ይሄዳል። ስለዚህ ነው የምንቆልፈው። እንቆልፋለን። ሎክ ካደረግን በኋላ ባክግራውንዱ ትንሽ እኔ ወደ አረንጓዴነት ትንሽ እንዲቀይር ስለፈለጉ ወደ ጎን አድርገን ከለር ፊልተር የምትሏን እንነካለን። እቺኛው ከዛ በኋላ ባክግራውንዱን ቼክ እናድርገው። በዚህ መልክ ብራይትነሱን ትንሽ ጨመር እናድርግና ሳቹሬሽኑን ትንሽ ጨመር እናድርግ። ከዛ ብራይትነሱንም ትንሽ ጨመር። ወደዚህ ከለር እንዲሆን ስለፈለኩ ማለት ነው። ኮንትራስቱም እንዲያርገን አሬንጅ እናደርጋለን። በዚህ መልኩ ባክግራውንድ ከለሩን አሬንጅ አድርገናል። አሁን ከታች በኩል ፌድ የሚያደርግ ብዙ ልጆች የሆነ ልጅም እየጠየቀኝ ነበር። ቪዲዮን እያየ ከሆነ ላሳይ። በሁለት መንገድ ነው ከታች በኩል ያለው መቀለም እንችለው። ይሄንን ከታች በኩል ያለው ለምሳሌ በዚህ በኩል ወደ ላይ ሆኖ እንደ ፌድ ሆኖ እንደ ሻዶ ሆኖ ሰውየውን ይሄን የተቆረጠውን ፎቶ የሚያጠፋልን አለ ስታይል አለች። እሷን በሁለት መንገድ ነው መስራት የምንችለው። አንደኛ እቺ ፕላሷን ነክተን ድሮ የሚለውን እነካለን። ከነካም በኋላ ብሩሽ ሳይዛችን ሰፋ እናደርጋለን። ለምሳሌ አይም ብሩሽ ነው ጥቁር ነው። እሺ ከዛ ከመረጥን በኋላ ወደታች መተን ራዲየስ ወይም ብሌር ራዲየስ የሚለውን እስቲ ወደ ግማሽ እናምጣው። ወደ ግማሽ እናምጣውና ቴስት እናድርገው ምን አይነት ከለር እንዴት እንደሚያደርግ። አያችሁ በጣም ፌድ ያደርጋል። እንዲህ አድርገን መቀባት እንችላለን። እንዲህ አድርገን ቀብተን እያያችሁ ነው። እንዲህ እየቀባው ነኝ አሁን። ቀብተን አጥፍተን ከዛ እሱን ካመጣን በኋላ እንዲህ ማድረግም ይቻላል። እንዲህ ማድረግም ይሄን ሳይዟን ከያዝኩ በኋላ ወደ ታች ሳደርገው ፌድ ያደረገ ነው የሚሄደው። እሱ ግን ብዙም አይደለም ታውቃላችሁ። የሆነ ነገር የለውም። ሁለተኛ ዘዴ ላሳያችሁ። ሁለተኛ ዘዴው ለምንድነው የምታደርጉት? ቀጥታ ምንድነው ፕላሷን ነክታችሁ ሼፕ የሚለውን ተነካላችሁ። ሼፕ የሚለውን ከነካችሁ በኋላ እንደዚህ አራት ማዕዘን ይመጣልናል። አራት ማዕዘን ከመጣልን በኋላ ወደ ላይ እናደርጋለን። ከዛ ግሬዲየንት የሚለውን እንነካለን። ግሬዲየንት ከነካን በኋላ ምንድነው የምናደርገው? አሁን ፕላስ ምልክቷለች አይደለች? እቺ ፕላስ ምልክቷን እንነካለን። ፕላስ ምልክቷን ከነካን በኋላ እቺ ከለር አለች። ከለሯን እንነካለን። ከነካን በኋላ ምንድነው የምናደርገው? እዚህ ቀለል አድርገን ላሳያችሁ። እሺ ፕላሷን ከነካን በኋላ እዚች ጋር ከለር አድርጌ ላሳያችሁ። እዚች ጋር ያለችዋን እያያችሁ ነው አይደለ? እሷን እንነካለን። እሷን ከነካን በኋላ ከለር የሚለው ደግሞ እሷን ከነካን በኋላ እቺን ከነካን በኋላ ቀጥላ ምንድነው የምንነካው? እቺን ነው የምንነካው። አያያችሁ ነው። እቺን ከነካን በኋላ መረጥ ነው ማለት ነው። ቀጥላ እቺን እንነካለን። ከለር ምልክት ያለችው ማለት ነው። እሷን ከነካን በኋላ ምንድነው የምናደርገው? መጨረሻ ላይ ያለችዋን እቺን ይዘን ምንድነው የምናደርገው? እስከ መጨረሻ ወደዚህ ጥግ ነው። ሌላ ከለር አትንኩ። እሱ ወደ ጎን እናደርጋለን። ይሄ ወደ ጎን አረግ ነው። ከላይ በኩል ልክ እንደ ፒኤንጂ ወይም ትራንስፓረንት ሆነ። ከታች በኩል ያለው ምንድነው? ጠቆር ይላል። የሱ ከለሩ ከታች በኩል ያለው እዚህ ጋር ያለው ከለር እና እዚች ጋር ያለችው ከለር ተመሳሳይ ነው። አሁን ይሄን እናደርጋለን። ትንሽ ወደታች እናደርጋለን። ፌድ እንደሆነ ማለት ነው። እንደምታዩት ከሆነ ከታች ጠቁር ነው። ከዛ ጠቁሩ እየጠፋ እየደበዘ ይሄዳል። ፌድ ሆኗል ማለት ነው። ኦኬ እንላለን። ኦኬ ካልነው በኋላ እንዲህ ይመጣልናል። እንዲህ አድርገን ከመጣልን በኋላ የሚስተካከል ነገር ካለ ሄደን እዛው እንዲከፍና ዝቅ እያደረግን ማስተካከል እንችላለን። ለምሳሌ እንዲህ እናደርገው። ከለሩን ለመቀየር ያው ምንድነው የምታደርጉት? ከለር ነው አረንጅ። እዚች ጋር ነው ከለር መቀየር። የታችኛው ቀለም እንደዚህ እንደሆነ የፈለኩት የታችኛው ቀለም ማለት ነው። የታችኛው ቀለም ለማብራት እዚህ ጥግ ላይ ሳይሆን በዚህ በኩል ማለት ነው የምትነኩት። በዚህኛው ፓርት ነው የምትነኩት።
በዚህ ፓርት ነካውና ቀለሙን ቀይሮ ወደዚህ እንምጣ። ወደዚህ እናየው እንደዚህ እንደዚህ ካረኩ በኋላ አያችሁ ቀለሙ ወደዚህ ተቀየረ። ቀለሙን አሁን አረንጅ ማለት ትችላላችሁ እዛ። እንዲህ ከመጣም በኋላ እንደምታዩት ፌድ እያደረገ ነው መጣ። እኔ አሁን ለማሳየት እንዲህ ያደረኩት ከዚህ በፊት አረንጅ ያደረኩት ፌድ አለ። እሱን ልጠቀም እንዴት እንደምትሰሩ ነው ያሳያችሁ እንጂ እኔ ከዚህ በፊት አሪፍ አድርጌ የሰራው የራሴ ፌድ አለው። ይሄዎች ናት። እቺ የሚፈልጉ ከሆነ ያው እኔ ኮሜንት አድርጉልኝ፣ እኔ ቴሌግራም ላይ ጠይቁልኝ። እቺን ብቻ እንትን አድርጌ ልክላችኋለሁ መስራት የከበዳችሁ ካላችሁ ማለት ነው። እሷን እንዲህ አረንጅ እናደርጋለን። አሁን ከቆለፍን በኋላ ደግሞ አሁንም ኮፒ ብለን አሪፍ እንደውም ማለት ነው ኮፒ ብለን ከላይ እናስቀምጣለን። ኦኬ እንቆልፉ። አሁን ምንድነው የምናደርገው? የሰውየውን ዙም እናርግና ቦታው ዙም እናርግና ጥጉን ቢያንስ ላይት እንድኖረው እኔ ማድረገው ነገር ብቻ አድርጉት እስቲ። ጥጉን ፕላሷን ነክተን ድሮ የሚለውን ነክተን ከዛ ቢጫ ቀለም እንመርጣለን። ከዚህ ቢጫ ቀለም ከመረጥን በኋላ ልክ እንደዚህ ማለት ነው። አይታችሁ አይደል? እቺ ፔኗን ቀንሰው። እቺ ሳይዟ አሪፍ ናት። መጨረሻ ምንድነው የምናደርገው? እንዲህ ወደ ላይ አድርገን ብራሽ የሚለውን ብራሽ ራዲየስ የሚለውን ፍዝዝ ያለ ቀለም እንዲኖረው ያደርጋል። አያችሁ ሰውየው ሸሚዝ ላይ ሲቀባው ማለት ነው። ቅድም እንዳለው አይደለም። እንትኑ ስትሪንግዙ ቀንስ እንትኑ ብሩሿን ትንሽ ጠበቅ እናርግና እሺ ሰውየውን ዞም ካደረግን በኋላ እጁ ላይ ዝም ብለ ጥጉ ላይ በትንሹ እንዲነካው እስቲ እንዲነካው ጥጉ ላይ እንዲሁ እንትን ስሙዝነሱ ራሱ በጣም ነው የሚያምንት ነው። በስሱ ነው የምንቀባው። በስሱ እንቀባዋለን ባዶነት እንዳይሰማው ማለት ነው። አለማድረግ ትችላላችሁ። እኔ ስለፈለኩ ነው እንዲያርኩ ያለሁት። ሁሉ ቦታ ላይ ማድረግ ያው ግዴታ አይደለም። ለምሳሌ በዚህ ላይ በስሱ ላድርገው። ኦኬ አታብዙት እሺ። ኦፓሲቲውን በኋላ ላይ ትቀንሳላችሁ። አሁን ደግሞ እዚች ጋር እንዲህ በትንሹ ልቀባው። እሺ እንደዚህ በትንሹ ከቀባው በኋላ ዙም እንትን አድርገን ያው ኖርማል አድርገን ከዛ ያቺኛዋን ኦፓሲቲውን ትንሽ እንቀንስ። ወደ ኦፓሲቲ የምትላለች እቺ ትንሽ እንትን እንቀንስና አሁን ምንድነው የምናደርገው? የጌታ የምትል አንድ ፎንት አለች። እኔ እሱን በፊክስ ለብ ነው የሰራው። የሚገርማችሁ እቺን ፎቶ በፒኤንጂ ነው የሰራሁት። ቀለሟ ነጭ እናርጋት። አሁን እንዲያርገን የጌታ አራት ለአንድ ክላይንት ነው የሰራው። የሚገርማችሁ ነገር ይሄን የሰራሁትን በፎቶሾፕ የሰራሁትን በስልክ ላሳያችሁ ብዬ ነው። ትንሽ ሰውየውን ዝቅ እናርገው። በቃ አሁን አሪፍ ላይ ነው ያለው። ዝቅ ለማድረግ እቺ ነው እንጠቀመው። ፖዚሽን የምትለው ተጠቅመን ወደ ላይና ወደ ታች፣ ወደ ጎን፣ ወደ ግራ፣ ወደ ቀኝ ምናምን ነው እናደርገው። አሁን ጌታ አራት የሚለው ከሰውየው ከኋላ በኩል እንዲሆን የፈለኩት እኔ ከሰውየው ከኋላ በኩል እንዲሆን ስለፈለኩት ምንድነው ማድረገው? ከኋላ በኩል እንዲሆን ነው የምናሳልፈው። እዚህ ጋር እቺ ነው የምንነካው። እቺን ነክተን ታያላችሁ አይደለ? እቺኛዎችን ነክተን ወደ ታች ስናደርገው ይንቀሳቀሳል። አሁን ፎቶ ይዋያችሁ ከሰውየው ወደ ከኋላ በኩል ነው የምናደርገው። እንዳያችሁ ከሰውየው ከኋላ በኩል ነው ያለው ፎቶ። ያልተቆለፈ ካለው ቆልፉ፣ ሌላው ዲስትራክት እንዳይሆን ማለት ነው። እቺ ያልተቆለፈችም ጌታ የምትለውን አንቆልፋትን፣ ምክንያቱም ስለምንጠቀማት ማለት ነው። አሪፍ ናት፣ በቃ ሻርፕ ናት። አሁን እንደምፈልገው ጥሩ ቦታ ላይ ያለችው ለሷ ትንሽ ሻዶ እስቲ እንጨምረው። ሻዶ ለመጨመር ወደ ጎን ብለን ይሄ ሻዶ የምትላለች እቺን እሷን ከፍተን በትንሹ ከፍተን ራዲየሱን ትንሽ እንቀንሳለን። በቂ ነው። ከዛ የጌታ እራት ነው ጽሁፉ ለኔ የተላከልኝ። የጌታ እራት ፕሮግራም ፖስተር እንዲሰራልን ነው የተፈለገው። ፕላስ ነክተን ቴክስት ብሎ እናካለን። ቴክስት ብሎ ከነካን በኋላ ሁለት ጊዜ ክሊክ እናደርጋለን ቴክስቱ ላይ ማለት ነው። ሁለት ጊዜ ክሊክ ስናደርገው መጻፊያ እንዲህ ይመጣልናል። ከዛ ይሄን አጥፍተን እራት የሚል እንጽፋለን። ይሄው የጌታ እራት ጌታ እራት። እቺኛውን ቀለሟ ነጭ እናርጋትና ላሳያችሁ። እቺ ነጭ ናት። ከዛ እቺ ፎንቷን እንቀይረው። አማርኛ ፎንት፣ ይሄ አሪፍ አማርኛ ፎንቶች አሉ ቴሌግራም ግሩፕ ላይ ፎንት የሚለውን ከነካን በኋላ
እዚህ ውስጥ እችኛው ፎንት ነው መጠቀም የፈለኩት። ፎንት እንዴት እንደምናስገባ አሳያችኋለሁ። ካልገባ ጠይቁኝ። አሁን ምንድነው የምናደርገው? የሱ ከኋላ በኩል ቀይ ባክግራውንድ ኖር ለጽሁፉ ለዚች ሌራት ብቻ ማለት ነው። ምንድነው የምናደርገው? እቺ ባክግራውንድ የሚለውን እንከፍተዋለን። ከዛ ከከፈትነው በኋላ ቀይ ቀለም እንመርጣለን። ትክክለኛ ቀይ ቀለም ማለት ነው። ቀይ ቀለም እንመርጣለን። እቺ ቀይ ቀለም እቺ ነው የፈለኩት። እንዲህ ሆኖ ከታች በኩል አሁን እቺ እንደምታዩት ሌፍት ታች ራዲሷን ትንሽ ራዲስ ማለት ሰርክሉ ማለት ነው። እንዲህ ስናደርግ ሰርክል ያነ ነው ማለት ነው። እንዲህ ሰርክል እንደሆነና ወደ ከላይ በኩል ትንሽ እንዲቀነስ እቺ ነክተን ወደ ላይ ነው ወደታች እናደርጋለን። ከዛ በራይት እና በለፍት አለ። በለፍት ትንሽ ሻርፕ እንደሆን በዚህ በኩልም ሻርፕ እንደሆን እናደርጋለን። ከታች ደግሞ ከቦቶን በኩል ወደ ላይ እንደሆን እናደርጋለን። እያያችሁ ነው። ከዛ ተፋ አድርጌ ላሳያችሁ ስለፈለኩ ነው። እንደዚህም ረጅም ቪዲዮ ሰራው እንዳይደብራችሁ። ከዛ ጨረስ ነው ማለት ነው። አሁን እቺ ምንድነው የምናደርገው? ሳይዟን ቀንሰን ወዴት ነው የምናደርገው? ከጽሁፉ ከአማርኛ እዚህ ጋር እናረናለን ማለት ነው። ላሳያችሁ እዚች ጋር ኦኬ። ፎንት እንቀይራለን አሁን። ኦኬ ከዚህ ውስጥ አንድ ፎንት እንመርጣለን። ፈለኩት አሁን ፎንቶችን አብዛኛው ለእናንተ ልክላችኋለሁ በቴሌግራም ላይ። የሌላችሁ ካላችሁ ጠይቁኝ ቴሌግራም ላይ። የቴሌግራም ሊንኩ ደግሞ ከታች አስቀምጥላችኋለሁ። በሱ ግቡና የምትጠይቁት ነገር ካለ ጠይቁ። እችን ፎንት እንጠቀማለን። ቀይ ካደረግን በኋላ ሰፋ አድርገን ለመስራት እንድመችን እዚህ ጋር እንየው። ከዛ በኋላ እናጠበዋለን። አሁን ለመስራት እንድመችን ማለት ነው። ትንሽ ከርብ እንደሆን ስለፈለኩት መጨረሻ ለመተን ለሱ ከዛ እዛ ውስጥ ማለት ነው። መጨረሻ ለመተን ራዲስ የሚለውን እንዲይዛል። እንዲህ ስናደርገው አያችሁ ሰርክል እንትን እየጠበበ ነው የሚሄደው ማለት ነው። ራዲስ የሚለውን እንዲነካለን። በዚህ መልኩ እንዲሆንልን በቂ ነው። አሁን በዚህ በግራ በኩል በዚህ በኩል ትንሽ እናጥቦ ነው በቀኙን በዚህ በኩል በለፍት በኩል እንደ ትንሽ ሰፋ እናደርገው። ትንሽ ይታያችኋል። እንዲህ ካደረግነው ብዙ ይሄዳል። እኛ ግን በትንሹ ሰፋ አድርገን እስከዚህ ከመጣልን በቂ ነው። በዛ በኩልም ትንሽ ከወጣ በቂ ነው። አሁን ይሄንን እዚች ጋር እንድትሆነ የፈለኩት እናንተ ያው ዲዛይን ስታደርጉ ይሄን የምታስቡት እናንተ ናችሁ። የቱ ጋር መሆን አለበት የቱ ጋር ይሁን ምናምን የሚባለው ማለት ነው። እሱ ደግሞ ለሱ ትንሽ ሻዶ ስንሰጠው ያው ትንሽ እንድታይ ማለት ነው። እንዲህ ስናደርገው እንዲሆን የምታደርገን እንዲህ ሲሆን ትንሽ ደስ የሚል ነገር አለው። ለእኔ ስለሚመቸኝ ነው። ኦኬ ባክግራውንድ ላይ ከፍተን ትንሽ ራዲስን እንቀንሰው። እንዲህ እናድርገው። አሁን ምንድነው የምናደርገው? ወደ ቀኝ ትንሽ አቅጣጫውን ለምሳሌ ወደ እዚህ ለመጀመሪያ ላይ የሚለው ላይ ሆነን አሁን እዚህ ያለው አይደለ? እዚች ላይ ሆነን ወደዚህ ምን ነምጣና ምንድነው የምንመርጠው? ከዛ 3D ሮቴት የሚላለ ኤክስ አክሲስ እና ዋይ አክሲስ አለው። ያው ኤክስ አክሲስ ወደ ኋላ የሚገለብጠው እንደምታወቀው ወደ ላይና ወደ ታች ነው ኤክስ አክሲስ። እሱ ዜላንዶ እናደርጋለን። ዋይ አክሲስ ደግሞ ወደዚህ ማለት ነው፣ ወደ ዋይ ነው ሮቴት የሚያደርገው። እኛ እንደዚህ ወደ ትንሽ ወደ 17 ምናምን አድርገን እንተው። አክሲሳችን እንትን አድርገን ሳይዙን ትንሽ እንቀንሰው። ኦኬ አሪፍ። ትንሽ ወደ ነጩ ጋር እናምጣ። ትንሽ ነጩ ጋር ተያይዞ እንዲሆን በቃ እዚች ጋር እንደሆነ የፈለኩት። አሁን እቺን ጨርሰናል፣ እንቆልፋታለን። አሁን ሰውየውን ራሱን ኮፒ እናደርጋለን። ሁለት ጊዜ ኮፒ አድርጉት። ኮፒ አድርገን ምንድነው የምናደርገው? እዚች ጋር መተን ክሮፕ የምትላለች ከዛ በኩል ክሮፕ ካልን በኋላ እንደምታዩት ከላይ በኩል ፍሊፕ የሚያደርጉ እነዚህ ያሉ። ይሄ ፍሊፕ የሚያደርገው ወደ ላይ ነው ወደ ታች ነው። እቺ ፍሊፕ የምታደርገው ወደ ላይ ነው ወደ ታች ነው። ክሊክ ማድረግ ስላላችሁ ወደ ላይ ነው ወደ ታች እንንካው። እንዲህ ስናደርገው ወደ ታች ነው ወደ ላይ ያደርጋል። ይሄ ወደ ቀኝ ነው ወደ ግራ ያደርጋል። እንዲሆን የፈለኩት እኔ ቼክ እናደርጋለን። ሳይዙን በጣም ተለቅ እናድርገውና እንዲያርገን ይሄንን ይዘን እስከ መጨረሻ እንሄዳለን። ይሄን እስከ መጨረሻ ላይ እንዲሆን ስለፈለኩት ይሄንን ይዘን ቀጥታ ወደታች እስከ መጨረሻ እንሄድና ከባክግራውንድ በላይ በኩል እንደዚህ እናደርጋለን። ከሰውየው ከመጀመሪያው ፎቶ በታች በኩል ማለት ነው። አሁን ይሄን ፎቶ እንዲህ እናድርገው። ሳይዟን ትንሽ አረንጅ እናድርገው። እቺን የሰውየውን ፎቶ ትልቁን ፎቶ ምንድነው የምናደርገው? እንዲይዘን ትንሽ ሳይዟን እንትን አረንጅ አድርገን እንደዚህ እናድርገው።
ከዛ ካደረግን በኋላ ምንድነው የምናደርገው? ፎቶውን ከኋላ ያለው ማለት ነው ከኋላ ያለውን ቆልፍና የሱን ኦፓሲቲውን ትንሽ እንቀንሰውና ከለር አሬንጅመንት እዚች ጋር ከለር ፊልተር የሚለው ጋር ገብተን ከባክግራውንዱ ጋር ተመሳሳይ ከለር እንድትኖር እናደርጋለን። የሰው ከለር እየተቀየረ ነው የፎቶ ከለር ማለት ነው። እንዲህ አድርገን እሺ ኦኬ ከባክግራውንዱ ጋር ወደ አረንጓዴነት የሚቀየር ነገር አለው። አሪፍ ነው። አሁን ትንሽ ኦፓሲቲውን ከኋላ በኩል ያለው ትንሽ እንቀንሰው እንደዚህ ማለት ነው። አሁን ከቀነስን በኋላ አሪፍ ነው ይመስለኛል። እንደተመቻችሁ ነው የምታደርጉት። አሁን እሷን አሬንጅ አድርገናል። ምንድነው የምናደርገው? ከኋላ በኩል ላይት እንዳናስገባ ላይት ነው የምናስገባው። ልክ ፎቶ እንዳስገባ ነው ፍሮም ጋላሪ የሚለው ነክተን ቀጥታ ወደ ጋላሪ ያስወስድናል። ከዛ ከጋላሪ እንምረጥና እናስገባ። ኦኬ ከገባን በኋላ እቺ ናት ላይቷን፣ እቺን ከኋላ በኩል እናስገባ። ከማስገባታችን በፊት ከለሩ ከዚህ ከባክግራውንዱ ጋር ተመሳሳይ እንደሆነ እናደርጋለን። እሺ እንቀይረው እስቲ ከባክግራውንዱ ጋር ተመሳሳይ እስካሁን ድረስ አሪፍ ነው። አሁን ይሄን ፎቶ ቅድም እንዳደረግነው ከባክግራውንዱ ከኋላ በኩል እናደርጋለን። አድርገን እንዲህ የሰውየው ፊት በርደት ብሎ እንዲታይ ነው ማለት ነው። እንዲህ እናደርጋለን። አሪፍ ቦታ ላይ ካስቀመጥን በኋላ እሷን ቆልፋት። አሁንም ኮፒ እናድርጋትና እናምጣው። እሺ አጣሁት። ይኸው እዚች ጋር በስሱ እንድትባላ እናደርጋለን። ፖሲቲቭን ቀንሰው ከለሩን እንደቅድሙ አሬንጅ እናድርገው። እዚች ጋር ከለር ፊልተር፣ ከዛ ከለር ፊልተር ላይ ከገባን በኋላ ኦኬ ከገባን በኋላ አሬንጅ እናደርጋለን። ያው የሱን ኦፓሲቲውን ትንሽ እንቀንሰው እንዳይበዛብን። እንዲህ ካደረግን በኋላ ራሱን ኮፒ አድርገን እዚህ አካባቢ ላይ እንዲህ ካደረግን በኋላ ኦልሞስት እየጨረስን ነው። አሁን የተላኩልን ቴክስቶች አሉ። ከዛ ከታች እንዲገቡ የተፈለጉ ምስክሮች የት ሆናላችሁ የሚል አንድ ቴክስት አለ። እሱን ላምጣው። የአንድ ቴክስት እንጨምራለን። ቴክስት አድ እናደርጋለን። እዚህ ጋር መተን ቴክስት አድ ፔስት ሆኔ ከምጽፌ የተላከልኝን ኮፒ አድርጌ ነው ከለሩን እንቀይረው። ካደረግን በኋላ ምንድነው የምናደርገው? ፎንት እንቀይረዋለን። አሁን ይሄን ፎንት እናስገባዋለን። ሳይዙን አሬንጅ እናደርጋለን። ሳይዙ ከበዛ ያቺ ምንድነው የምናደርገው? ሳይዝ የምትለው ነክተን ትንሽ እንቀንሳለን። ከቀነስን በኋላ ኦኬ እንላለን። ከታች ያለው ሻዶዎቹ የሚገርማችሁ እነዚህን ሁለቱን ቆልፍና እስቲ ሁለቱን መርጅ እናድርገውና ነጭ እናድርጋቸው። እስቲ ነጭ ባረግ ምን ይመስል ይሆን? ነጭ ባረገው ያበደ ነው። ነጭ ራሱ በጣም ነው የሚያምረው። ነጩ ይሁን፣ በነጩ ይሁንልን። ኦኬ አሁን ከኋላ በኩል እንዲህ ከርብ ያለ ነገር ለማስቀመጥ ፈለኩና እንዴት እንደምሰራ ከርቡ ላሳያችሁ። ከተክስቱ በዚህ በኩል እንዲህ የሆነ ተከርብ ማለት ነው ላሳያችሁ። እንዲህ የሆነ ከርብ እንዲሆነው ተክስቱ ነው። እቺኛው ምስክሮች ይሆናላችሁ የምትላንሽ እንዲሸፍንልን ፈለኩና እሷን እንስራ። እስቲ አድ ፕላስ ነክተን እንደተለመደው ከዛ ሼፕ እንመርጣለን። ሼፕ ከመረጥን በኋላ ምንድነው የምናደርገው? እስቲ ከዚህ ምንድነው የምናደርገው? ሼፕን ከመረጥን በኋላ ራዲየስ የምትለውን ትንሽ እንጨምረው። ይኸው ጨመርናት። አሁን ምንድነው የምናደርገው? ኦፓሲቲ የምትለውን ቀንሰለን ሙሉን ዜሮ እናደርጋታለን። ጠፋ አይደል? ወርታች መተን ምንድነው የምንጨምረው? ስትሮክ የምትላለች አይደል? ስትሮክዋን ትንሽ ጨመር እናደርጋለን። እንደዚህ ማለት ነው። ጨመር ካደረግን በኋላ ብዙም ሳይሆን እንዲህ በሲሱ እንጨምራለን። ኦኬ የዚህኛ የእንትኗ ከለር እንዲህ እንደሆነ ፈለጉና በዚህ መልክ ይሁን እና ምንድነው የምናደርገው? አሁን ይሄን እንቆርጠዋለን። እስከዚህ ድረስ ነጯን እናስገባና ሻፓት ከላይ በኩል ቀይዋ ትታያለች። እሷን ብቻ ነው እንቆርጠው። አንድ ላይ ምንድነው የምናደርገው? አሁን ለመቁረጥ እንዲች ነክተን እቺ ደግሞ ከታች ያለችውን እቺን ከነካን በኋላ ላሳያችሁ። እቺን ከነካን በኋላ ምንድነው የምናደርገው? እቺኛውን ነካለው። እቺኛውን ከነካ በኋላ ምንድነው የማደርገው? ሁለቱን ሴሌክት እናደርጋለን። ሁለቱ ማለት እቺ ነጯንና ከላይ በኩል ያለችው ሰርክሏን ማለት ነው። ሁለቱን መርጅ እናደርጋለን።
መርጅ ለማድረግ ከታች በኩል ያለችዋን ሴሌክት ካደረግን በኋላ እቺን ነው የምንነካው። እያችሁ አይደለ? እሷን እንነካለን አንድ ላይ ሆኖ ማለት ነው። አሁን ነጩ ፓርት ከጠፋልን የምትግልን ትቀራለች ማለት ነው። ነጯ ለማጥፋት ምንድነው የምናደርገው? ወደ ጎን ጎን ብለን ኢሬዝ ከለር የምትለው እንነካለን። ኢሬዝ ከለር እያያችሁ ነው። እቺን ኢሬዝ ከለር የምትለው ማለት ነው። እሷን ስንነካና ስንከፍተው ነጩ ይጠፋልንና ቀይዋ ብቻ ትቀረናለች። የፈለግናት ሼፕ ብቻ ትቀረናለች ማለት ነው። እሷን ስትሬች አድርገን እንዲህ እንደምንፈልጋት አድርገን እናስቀምጣለን ማለት ነው። አሁን እናስገባው አድራሻ ነው። ስለዚህ ቀነስ እናደርጋለን። ቀነስ አድርገን ወርታች ወረድ እንዲህ እናደርጋለን። ምስክሮቹ ትሆናለች የምትለዋን ትንሽ ከፍ ላድርጋት። አሁን እናስገባው ምንድነው የአድሬስ አይከን እናስገባው ከጋላሪ ሎኬሽን አይከን አድሬስ አይከን ሎኬሽን አይከን ብላችሁ ሰርች ታደርጋላችሁ። ከዛ ሲመጣለን እኔ የመረጥኩት እቺን ነው። እቺን እናስገባ። የቱ ጋር ብናስገባ አሪፍ ነው? እዚች ጋር ዲዛይን አሪፍ እንደሆነ ማለት ነው። እንዲያርገን እናስተኛና እናብቃው። እንደምታዩ አድሬስ አይከን ሎኬሽን ወይም አድሬስ አይከን አስገብተናል። አሁን የቸርቹ ስም እናምጣው። ኦኬ አሁን የቸርቹን ስም እናስገባለን። የቸርቹ ስም ከላይ በኩል እናስገባ። አሪፍ ነው መሆንልን በነጭ ከለር ሷን ክሊክ አድርገን ያው ሳይዙን አሬንጅ እናደርጋለን። ነጭ ላድርገው። ከዛ ፎንት እንቀይረው። ያው እንደቀደሙ ስፔሱም ትንሽ ብናደርገው ደስ ይለኛል። ይህ ሳይዝ እናድርገው። አሁን እንዲሆነ እቺን ይዘን ወደ ጎን አድርገን ስናደርገው ቀጥ ይልልን። ምንድነው የምቀራለን? አንድ አይከን እናስገባው። የዴት አይከን ወይም ቺናት እቺን እናስገባታለን። ካስገባን በኋላ የቱ ጋር እንደሆነ የፈለኩት ቢያንስ እዚህ አካባቢ ከፍ ብሎ እዚች አካባቢ ላይ እንደሆነ የፈለኩት እዚህ አካባቢ እንደሆነ ስለፈለኩት እንዲህ ሲጋ እናስቀምጥና እቺን እዚች ጋር ካመጣን በኋላ አንድ ጽሁፍ አለች ሳንዴ ችግር የለውም። የሷን ባክግራውንድ ከለሩን ነጭ እናደርጋለን። ነጭ ከለር ተጠቀምኩኝ። እዚህ ጋር እናደርጋለን። ኦኬ አሁን ሁሉም ነገር ጨርሰናል። ግን አሁን የሰውየውን ፎቶ ትንሽ ብራይትነስ ምናምን ጨምሮ ኦኬ የሰውየውን ትንሽ ከለር ምናምን አሬንጅ እናድርግ። እስቲ ያው ዘይት ሁለቱ ይሁን። ከዛ ኮንትራስት ትንሽ ብራይትነስ እንዲጭ እንደዚህ ፈታ እንድትሆን አድርገው። ብራይትነስም ትንሽ ጨምር ላድርጋት። ሌላ ነገር አያስፈልግም። አሁን ሴቭ እናድርገው። ቀጥታ አሁን ጨርሰናል። ምንድነው የምናደርገው? እቺን ነክተን እቺን ስነካ እንዲህ ይመጣልናል። ከዛ በኋላ ካስተም የምትላለች ካስተም የሚለውን ነክተን እዚች ጋር እንደምታዩት አልትራ የሚላለ አልትራ የሚለውን ነክተን የሰብቱ ጋላሪ የሚለውን ነካለን። አሁን ጨርሰናል። ምንድነው የምናደርገው? አሁን ጋላሪ ላይ ገፍተን ቼክ እናድርገው። አሁን ጨርሰናል። ፎቶ ላይትሩም ወደዚህ ወደ ፎቶ ላይትሩም እንልካለን ማለት ነው። ሼር ብለን ፎቶ ላይትሩም ተልኳል ማለት ነው። ቺናት እቺ መጣልናለች። እዚች ጋር አንዳንድ ነገሮችን አሬንጅ እናደርጋለን። ምንድነው እናደርገው? ላይት የምትለው ጋር ገፍተን ትንሽ ኮንትራስቷን ትንሽ አሬንጅ ያደርግን የቱ ጋር ዲሲዮን ያምራል የሚለው ነገር እያየን እናስተካክላለን። ትንሽ እቺን አንድ እናድርጋት። ሻዶ ትንሽ እንጨምረው ደግሞ ወይን እዛ ብላክ ብለን ኮንትራስቷን ቼክ እናድርገው። ኮንትራስቱን በጣም ነው የሚያምረው። ከዛ ምንድነው የምናደርገው? ከዛ ኢፌክት የሚለው ላይ እዚች ጋር ገብተን ከዛ ክላሪቲ ትንሽ እንጨምረው። ከዛ ቴክስቸር እንዲህ እንጨምረው። ከጨመረው ክላሪቲ እንዲህ እናድርገው። በጣም ብዙ መንጨምረው እንዲህ እናድርገው። በጣም ክሊር የሆነ ኦብጀክት ይሆንልናል ማለት ነው። ወዲያችሁ ሻዶን ትንሽ እንዲህ ስናደርገው አሪፍ ነው። እንዲሁ ከቀነሰ እንዲህ በቃ ኦልሞስት አልቆልናል ማለት ነው። እሷ ምንድነው የምናደርገው? አሁን ቀጥታ ሴቭ ቱ ዲቫይስ ላይ ጨርሰናል። አሁን ይሄን የመሰለ ፖስተር በስልካችን ብቻ ጨርሰናል ማለት ነው። ያልገባ ነገር ካለ ቴሌግራም ላይ ጠይቁ። እንዴት እንደሰራው ደግሞ ያው ያልገባም ሊኖር ይችላል። ጠይቁን ብቻ ኮመንት አድርጉ። አመሰግናለሁ። የመጨረሻው ይሄን ይመስላል። የመጨረሻው ፖስተራችን ይመስላል። በስልክ ብቻ ነው እንደዚህ የሰራ ነው። አይ ቲንክ አሪፍ ፖስተር ነው። በቃ እንዴት አያችሁ? ቪዲዮን ከወደዳችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። ያው ዩቲዩብ አልጎሪዝም ሰፖርት አድርጉ ለብዙ ሰው እንዲያደርሱልኝ። ፖዚቲቭ ኮመንት ስጡልኝ። ቪዲዮን ሰብስክራይብ ላይክ አድርጉ። አመሰግናለሁ።